ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ አልሐምዱሊላህ ሰላም ነኝ። ሳውዲ እንግዲህ ከስንት ጊዜ በኋላ ዝናብ እየጣለ ነው። በጣም ነው የሚበርደው። ወይኔ ወይኔ ተዚህ ወደዛ የምንሰራው ስራ ግን ታየኝ ምን ያህል ስቃው። አልሐምዱሊላህ ግን እና በብርድ ሰዓት እንደዚህ የማዳም ስራ የማዳም ጩኸት አስባችሁታል? በጣም ነው ግቢው እንትን የሚለው ምናምን ዝናቡ ከዛ ልክ እንደዚህ ስታዩት ቤቱ ምናምን ደግሞ በእግራቸው ሲሄዱ ሲመጡ ከዚህ ወደዛ የሚያሰቃዩን ስቃይ ያጠይቁት። በየክላሱ ስትገቡ ምን መሰብሰብ እንደሚያስጠላችሁ ብታውቁ። ዝርክርክርክርክ እንደዚህ ሲበርዳቸው በጣም ከምጣለው ነገር ምንድነው እንደዚህ አይነት ነገር በብርድ ፈራዋ ነው የሚባለው። እንደዚህ አይነት ነገር መሰብሰብ በጣም ከምጣለው ስራ ደግሞ ስታጥቡት አይመች። በጣም ትላልቅ የሆነ ነገር እና እንግዲህ ተይወዳ የማዳም ቅመም ሳንሆን የማዳም ታክሲ ነን ማለት ነው። ምክንያቱም በጣም ከባድ ነው ለማለት ፈልጌ ነው። እነሱ ደግሞ ትንሽ የሆነ በተለይ ብርድ ምናምን ሲሆን እቃ ምናምን ነገር በጣም ያቆሽሻሉ እና ሁሉም ነገር ለበጎ ነው። ያው እንግዲህ እንደዚህ ወፋፈር ሹራብ ምናምን እየለበስን ነው መስራት ያለብን። በነገራችን ላይ በተለይ በዚህ በብርድ ሰዓት ምናምን እቃ ስታጥቡ እንደዚህ አይነት ጓንት ልበሱ። ወላሂ የሆነ ለራሳችሁም ለሰውነታችሁም ጥሩ ይሆንላችኋል ማለት ነው። ብሉ ደግሞ ምግብ እየበላን ያው ትንሰራም እንትን እንላለን በርታ እንላለን ማለት ነው። እና እንግዲህ ተኒ ጋብራችሁኝ እስኪ እናጽዳ። ዛሬ ያው ጠዋት ተንስቼ እንደዚህ ሳየው አየሩ ኢትዮጵያን አስታወሰኝ በነገራችን ላይ። እና ሁልጊዜ እንደዚህ ዝናብ ሲጥል የማስታውሰው ሀገሬን ነው። እና እንደዚህ እስኪ ትዝታ ያለባችሁ ሰዎች አብረን ትዝታችንን እናጣጥመው ትላለህ። በጣም ነው የሚቀዘቅዘው ግን አስባችሁታል? አሁን በዚህ ሰዓት ደግሞ ወንዶች ናቸው የሚያሳዝኑኝ ወንድሞቼ ውጭ ላይ ያው እንደዚህ ምናምን ሲሆን ብርዱ ትንሽ ይከብዳል ማለት ነው። ሁሉም ነገር ለበጎ ነው አልሐምዱሊላህ። ንፋሱ ምናምን ነገር በቃ የሆነ እንደዚህ መቀመጥ። አሁን ቤት ነው ግቢ ነው? ቤት ነው የምትሉት? ግቢ ቤት ነው ግን ምን እንደሚመስሉት ሁሉም ነገር ብቻ አልሐምዱሊላህ። ጧት ተንቀፋችሁ ስትነሱ መንገዱ ላይ ጫማ መልቀም አያስጠላችሁ? እዚህ ጋር እናርገውና ለሆኑ ዝም ብለን ተመንገዱ ላይ እናነሳሳው ማለት ነው። እና ትዝታ የምር ኢትዮጵያን ያስታወሰኝ እንደዚህ ክረምት ሲሆን ምናምን ያው እንግዲህ ወደ ኋላ የማይመለሰው ልጅነት እሱን ያስታወሰኝና እዚህ ጋር ያለው ውሃ ምናምን መጀመሪያ ያዘውትረው ተንቀፋቸው ሲነሱ የሚቀመጡበትን ቦታ ነው አይደል ሁላችንም የምናጸዳው። የኔ ደግሞ ተንቀፋቸው ተንስተው የሚቀመጡት እዚህ አካባቢ ስለሆነ መጀመሪያ ይሄን እናነሳሳ እናረጋግፋለን። ያው የሸቃሊት ስራ ማለት ነው። ከዛ እንጠርጋለን ማለት ነው። ብርዱ ግን አልጠየቃችሁ። ብርዱ ደግሞ ትልቁ ችግራቸው አረቦች አሁን እንደዚህ ሲሆንላቸው ተንቀፋቸው እንደተነሱ አፈር ቦታ ላይ ሄደው መቀመጥ ይወዳሉ። በጣም ዝናብ ያስደስታቸዋልና የሚገርማቸው አዳር አሁን ዝናብ ስለጣለ ነው እንጂ አዳራቸውን ተንስተው ዝናቡን ጠግበው ተመልሰው እንቅልፍ ተኝተው ምናምን
ባይሆን ኑሮ በጣም ከባድ ነበረ። አያሰሩኝም ትወጡ ሲገቡ። እርግጣውን በደንብ ባጸዳውም ባላጸዳውም አሁን ይነሳሉ። ሲነሱ ያው የሚያረጉትን ነገር ታውቃላችሁ። የአረብ ልጆች ከባድ ነውና እስቲ እንግዲህ እዛው ድረስ የኛን ግዴታ መወጣት ግድ ነው ማለት ነው። እቃ ማጠብ በዚህ ሰዓት እንደዚህ አይነት ነገር እንቅስቃሴ ማድረግ በጣም ነው የሚከብደው። ግን ቢሆንም አልሐምዱሊላህ እስቲ መኪናችንን እናንጣ። ሁሌ የኛ መኪና ይችናት እንግዲህ የማትቀየር ነይ። እኔ ጓደኛዬ ናት። እንጠራርጋለን። ይህንን መጀመሪያ ላነሳሳ ላረጋግፍና ቀለጣጥፌ እንገናኝ። ቤተሰብ እንግዲህ በዚህ መልኩ አጽድቼ ጨርሻለሁ ማለት ነው። አሁን ደግሞ ወደ ቀጣይ ስራ እንሄዳለን። እዚህ ጋር ጨርሰናል አጽድተን ምናምን ቤተሰብ እንደዚህ እናንተ ስትተኙ ልብስ አጥባችሁ ፈርሻ አጥባችሁ ምናምን ነገር ዝናብ መጥቶ እንደዚህ ባናታችሁ ሲያደርግባችሁ አያናድጅም? አጥቤ የሌለ ፈርሻ ነው ያበላሸብኝ። እስቲ እንግዲህ ምን እንደማደርግ አላውቅም። በጣም ከሚያስጠላኝ ነገር በቃ የሆነ ክረምት ሲመጣ ሁሌ እንደዚህ ማጠብ እየጠቀለልኩ ላንሳው እንጂ ምንም አይነት አማራጭ የለውም። በጣም ነው የሚያስጠላው ቤተሰብ የምር። በተለይ እንደዚህ ትላልቅ ግቢ ኖሯችሁ ምናምን ውጭ በፍጹም ፈርሻ ያሳጥቡላችሁም እና ቤት ላይ ነው የሚያሳጥቧችሁ። አይ ጊዜ ይሁን እንግዲህ አማራጩ ይሄንን ትንሽ እንትን እስከሚል ድረስ ሸብኮ ላይ ላርከው እንጂ እንደዚህ ላርገውና ትንሽ ወይኔ ግን አየሩ ደስ ሲል በጣም ነው ደስ የሚለው። እዚህ ጋር እንደምታዩት አንድ ፈርሻ አርጌያለሁኝ።